ሆንክ ለዘላለም እስከ ዘላለም ጸንተ የምትኖር አምላካችን እግዚአብሔር ሆይ ምስጋናችን ወደ ማደራ ይግባልን። እጅ ረድቶናልና ምሕረት ይፈሶልናልና ጤናን አብዝተልናልና ምስጋናችን አሁንም ለአንተ ይሁን። ሞታችን የሞትክልን የኃጢአትን ግድግዳ ያፈረስክልን ባለውለታችን በዚህ ምሽት ደግሞ እናመሰግናለን። ስም ብሩክ ይሁን። ስለ ሀገራችን ስለ ኢትዮጵያ እናመሰግናለን። ስለ ሰሜን፣ ስለ ደቡብ፣ ስለ ምዕራብ፣ ስለ ምስራቅ ምስጋናችን ወደ ማደራ ይግባልን። ነጋዴ በሰላም ነግዶ ስለሚገባው፣ ገበሬ በሰላም ሰርቶ ስለሚገባ፣ መንግሥት ሠራተኛ በሰላም ውሎ ስለሚገባ፣ ቀን ሠራተኛ በሰላም ውሎ ስለሚገባ፣ ይሄ ሁሉ ከቸርነትና ከምሕረት ስለሆነ ስሜ ለዘላለም ይባረክ። ደግሞም ኃጢአታችን፣ በደላችን፣ መተላለፋችን ሁሉ ደግሞ ይቅር እንድትለን በዚህች ጊዜና ሰዓት እማጸንሃለሁ። ሁሉ ኃጢአትስ ሠርቶአል የእግዚአብሔርም ክብር ጎሎባችኋል ተብሎ እንደተጻፈው ማንም በፊትህ ፍጹም የለምና መተላለፋችን ሁሉ ይቅር በለን። አሁንም ማስተላልፎ ክቡር ቃሌ መንፈስ ቅዱስ ብቻ ይተርክ። እንግዲህ ወገኖቻችን እግዚአብሔር ከእናንተ ጋር ይሁን። ሰላማችሁ አሁንም በያላችሁበት ሁሉ ይብዛላችሁ። እግዚአብሔር ጥበቃ፣ እግዚአብሔር ኃጥር ይሁንላችሁ። ስትወጡ ስትገቡ አምላካችሁን እግዚአብሔርን እያመሰገናችሁ እንድትወጡ እንድትገቡ አደራ ይላችኋለሁ። ዛሬ እንግዲህ ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሴት እቺ ሴት ወደ ሰማርያ ክርስቶስ እቺ ሴት እንድትድን በዚች ምድር ላይ ዋጋ ከፍላለች። በኃጢአት ውስጥ የምትመላለስ ሴት እንዲሁም ደግሞ በሰው ፊት የተናቀች፣ ኃጢአተኛውም ማንም አይቀበልም፣ ኃጢአተኛውም ማንም አይወደውም። እቺ ሴት በኃጢአት ስለምትመላለስ በሰው ፊት መቆም ስላቃታት ነው 6 ሰዓት ውሃ የምትቀዳው። 6 ሰዓት ሄዳ ውሃ የምትቀዳው የሰው ፊት ስለሚገርፋት ከዚህ ኃጢአት ተመለሺ፣ ይሄ አይበጅሽም፣ ይሄ እግዚአብሔርን መንግሥት አያስወርስሽም፣ እህቴ ሆይ ብሎ ከጎኗ ቀርቦ እቺ ሴት ከኃጢአት የመለሰ አልነበረም። ለዚህ ነው ጌታ ኢየሱስ ክርስቶስ ወደ ሰማርያ ለመሄድ ግድ የሆነበት እቺን ነፍሳት ለማዳን፣ እቺን ነፍሳት ወደ እግዚአብሔር መንግሥት እንድትገባ። በምድር ላይ ኃጢአተኛ ብትሆንም፣ በምድር ላይ በሰዎች ፊት ብትጸየፍም፣ በምድር ላይ ሰዎች ባይቀርቧትም የእግዚአብሔር መንግሥት ወራሽ ግን እንድትሆን ጌታ ኢየሱስ ክርስቶስ ለእሷ ግድ ብሎ ወደ ሰማርያ ሄዷል። ዛሬም እህቴና ወንድሜ ሆይ ሰው አይምጣልህ፣ እግዚአብሔር ብቻ ወደ አንተ ይምጣ። ሰው ከመጣልህ ምንም መፍትሄ ሊሰጥህ ስለማይችል እግዚአብሔር ወደ አንተ ይምጣ፣ እግዚአብሔር ወደ አንቺ ይምጣ። ምናልባት በዚህ ሕይወት ውስጥ እየተመላለስሽ ያለ እህት ካለሽ እግዚአብሔር አንድ ቀን ወደ አንቺ ይመጣል። ታሪክሽን ሊቀይር ከተጨነሽበት እንዲሁም ወዳ አይደለም እቺ ሴት ኃጢአት የምትሰራው። ምክንያቱም ወዳ አይደለም 5 ባል ያገባችው። አንዱ ያሳርፈኛል ስትል ያኛውም ክፉ ሲሆን፣ ይሄም ያሳርፈኛል ስትል ያኛውም ክፉ ሲሆን 5 ባል አገባች እንጂ ወዳ አይደለም። ኃጢአት ደካማ ጎኗን ያየለት ድካማን የተመለከታት ክርስቶስ እንጂ ሰው አልነበረም። ነቢይ ወደ እሷ አልሄደም፣ አገልጋይ ወደ እሷ አልሄደም። ጌታ መድኃኒታችን ኢየሱስ ክርስቶስ ግን እቺ ሴት ለማዳን ወደ ሰማርያ ሄዷል። እንግዲህ ዮሐንስ ወንጌል ምዕራፍ 4 ቁጥር 13 ላይ አንተ ከአባታችን ከያዕቆብ ይሄ ውሃ ከሰጠን ከአባታችን ከያዕቆብ ልጆቹም ከዚህ ይጠጣሉ፣ እኛም ከዚህ እንጠጣለን። ይሄ ውሃ ከሰጠን ከአባታችን ከያዕቆብ ትበልጣለህ ሆኒ ብላ ጠየቀችው ይላል። በዛ ጊዜ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጥር 14 ላይ እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ ግን የሚጠጣ ለዘላለም አይጠማም ማለት። እኔ ከምሰጥሽ ውሃ
እኔ ከሚሰጠው ውሃ የሚጠጣ ሁሉ ለዘላለም አይጠማም። ያዕቆብ ውሃ የሚጠጣ ሁሉ ያዕቆብ ከያዕቆብ ምንጭ የሚጠጣ ሁሉ ደግሞ ይጠማል፣ ደግሞ ነገ ውሃ ይፈልጋል። ከኔ ግን የሚሰጠው ለዘላለም አይጠማም ማለት ስሙ ለዘላለም ይባረክ። ዛሬ ወንድሜና እህቴ ሆይ ሟርተኛ ከሚሰጥ ግሉኮስ በዚህ ምድር ላይ ዓለምን አትርፍ ብሎ ከሚያስደግምልህ ከሚደግምልህ ለጊዜው በዚህ ምድር ላይ እንድትኖር ግሉኮስን ከሚሰጥ እግዚአብሔር የሚሰጥ ቃል ይበልጣል። ለዘላለም እንዳትጠማ የእግዚአብሔር ቃልን ጠጣው። ለዘላለም እንዳትጠማ ወደ እግዚአብሔር ተጠጋ። ለዘላለም እንዳትጠማ እግዚአብሔርን ተደገፍ። ለዘላለም እንዳትጠማ ወደ እግዚአብሔር ተጠግተህ ንስሐ ግባ። ምክንያቱም በዚህ ምድርም የምታገኘው ነገር አረካም። በሟርትና በድግምት ብትሰበስበው አረካም፣ የሕይወትን እርካታ አይሰጥህም። ለዚህ ነው ሰዎች ሚሊዮንን ይዞ የሚጨነቁ። ለዚህ ነው ሰዎች ፎቅን ይዞ የሚጨነቁ። ለዚህ ነው ሰዎች መኪና ይዞ የሚጨነቁ። ምክንያቱም እረፍት ስለማይሰጥ ነፍስ እየተጨነቀች በዚህ ምድርም በሰማይም እየተጨነቀች ከምትኖር በዚህ ምድር ላይ ወደ እግዚአብሔር ተጠግተህ ንስሐ ገብተህ ከምታደርገው ሟርትና ድግምት ተመልሴ የዘላለምን ውሃ የዘላለምን ሕይወት ውሃ እንድትጠጣ ዛሬም ጥሪ እናደርጋለን። እቺ ሴት 5 ባሎች አላሳረፏትም። 5 ባሎች አለሽ ስላት ባል የለኝም አለች። ነገር ግን 5 ባሎች አሉሽ ብሎ ሲነግራት ነው በዛ ጊዜ መደነቅና መገረም የሞላባት። ምክንያቱም 5 ባሎች አላሳረፏትም፣ ልቧንም አላሳረፏትም። ከኃጢአትም ያሳረፋት ሰው አልነበረም። ክርስቶስ ግን ወደዚች ሴት መጥቷል። ዛሬም እግዚአብሔር ወደ አንተ ሊመጣ ይፈልጋል። ወንድሜ እህቴ፣ በዚህ ኃጢአት ውስጥ የምትመላለሱ፣ በዚህ መከራና ጭንቅ ውስጥ የምትመላለሱ፣ ነገር ግን ለመኖር ብላችሁ እዚህ ኃጢአት ውስጥ የገባችሁ እህቶች፣ እግዚአብሔር ወደ አንቺ ይመጣል፣ ወደ አንተ ይመጣል። ሲመጣ ግን ታሪክሽን አንዴ ይቀይራል። ሲመጣ ግን የእግዚአብሔር መንግሥት ወራሽ ያደርግሻል። ስሙ ለዘላለም ይባረክ። ስለዚህ ወንድሜና እህቴ ሆይ ዛሬ የሚያሳርፍ የዘላለም ሕይወት የሚሰጥሽ መንገድና እውነት የሆነው ክርስቶስ ኢየሱስ ብቻ ነው። በእርሱ የሚታመን ለዘላለም አይጠማም። በእርሱ የሚደገፍ ለዘላለም አይጠማም። በእርሱ ተስፋ የሚያደርግ ለዘላለም አይወርቅም። ስሙ ለዘላለም ይባረክ። ሰዎች ድግምትን ሰርቶ ማማርቶ ሀብትን ሰብስቦ ገንዘብን ሰብስቦ ምናልባት ኃጢአትን ለልጆቻቸው ያተርፋሉ። ራሳቸው እንኳን ባይቀጡ በሰማይ ቅጣት አለባቸው። በዚህ ምድርም ለልጆቻቸው መከራንና ችግርን ሰቆቃውን ጥሎላቸው ይሄዳሉ። አንቺ ግን ወደ እግዚአብሔር ከተጠጋ፣ አንተ ግን ንስሐ ከገባ ዛሬው መዳን በአንተ ቤት ይሆናል፣ በአንተ ላይ ይሆናል። ለዚህ ነው በዚሁ ዘመነኛ ምንም ትምክት የለንም። ትምክታችን የሰራዊት ጌታ እግዚአብሔር ነው። እርሱን የተደገፈው ስለማያፍር ምንጭ ዳር እንደሚበቅል ዛፍ እየለመለም እየተባረክ በሰላም ወጥተን እየገባን እጆቻችን ሥራ እየተባረከ እንኖራለን። ማን ከኛ ጋር ስላለ? የሰራዊት ጌታ እግዚአብሔር ከኛ ጋር ስላለ። ያመኑት ሰዎች አይደነግጡም፣ አይፈሩም። ያመኑት ሰዎች አይራቡም፣ አይጠሙም። ስሙ ለዘላለም ይባረክ። እኔ ከሚሰጠው ውሃ የሚጠጣ ግን ለዘላለም አይጠማም ማለት። እግዚአብሔር ከሚሰጥ ቃል ብትጠጣ ለዘላለም አትጠማ። ወንድሜ ለዘላለም አትጠምም። ወደ እግዚአብሔር ተጠጉ፣ ንስሐ ግቡ። ጊዜው እየቀረበ ነው። ጌታ ኢየሱስ ክርስቶስ እንደተናገረ ተመልሶ የሚመጣበት ዘመን ደርሷል። አሁን ግን ነፍሳችሁን እንድታስመልጡ አደራ እንላለን። እግዚአብሔር ከእናንተ ጋር ይሁን። አገራችን ኢትዮጵያን እግዚአብሔር ይጠብቅልን። የሰጠንን መሪ እግዚአብሔር ይባርክልን። እግዚአብሔር ከእናንተ ጋር ይሁን።